እንዴት ነው የላካችሁት? እንዴት ነው ሌላ ሰው ላስገባ? ቴዲ አይደብራችሁ? ኧረ አይደብረኝም። ጨዋ ይሁን ግን ጨዋ ወልዶ ጨዋ ያሳደገው ከሆነ ምንም ኢየሱስን የሚወድ ማንንም አስገባ የሚል ምንም ይሁን እኔ ችግር የለብኝም። አንዴ ግን እዛው እያላችሁ መጣሁ እዚህ እሺ ቤት ይሄን እንዴ ሶክ ጠይቄ ነው አስገባ ያላችሁኝ ነው። እሺ ሁላችንም በየተራ እንግዲህ ቴዲ ያናገረናል ማለት ነው። ስለዚህ እንዳልክ ሶሪ ብላ የሆነ ድምፅ አለ ዳር ፈለገ ሰላም ደህና ነህ? እግዚአብሔር ይመስገን። እንዴት አለ? ከረዥም ጊዜ በኋላ እንደዚህ በቪዲዮ ስንታይ ምናልባት ብሎክ ስላደረከኝ ይሆናል። አላረኩም፣ ጌታን አላረኩም። ኧረ አዎ የሆነ ሰዓት ያፍን እንትን አለ አይደል? የሆነ አልፏል። ኢየሱስ ጌታ ኢትስ ኦኬ ፈለገ ቆይ አሁን ኢየሱስ ጌታ ነው የሚለው ላይ ነው። ቴዲ በመሰረት ስለ ኢየሱስ ልናወራ ነው እና እኔ ደስ ነው የሚለኝ። አሁንም የተገናኘሁት ከኤርሚ ጋርም ከረዥም ጊዜ በኋላ በፈለገም ጋር እንደዛ የተገናኘሁት ኢየሱስ ርዕስ ስለሆነ ነው እንጂ ኢየሱስ ርዕስ ባይሆን አልገናኝም፣ ደስ አይለኝም። እኔ እውነቴን ነው የምር ኢየሱስ ካልሆነ ምንም ነገር ላይ መቆየት አልፈልግም። ኢየሱስ ባለበት በዛ ደስ ነው እና ይሄ መጽሐፍ ስለ ኢየሱስ የሚያወራውን ምንም ነገር ለመቀበል ዝግጁ እና ቴዲ ጥያቄ አንስቷል። እስቲ ንገሩኝ እና ወደ እናንተ ወሰዱኝ ስላለ እኔ ወደ ማንም ልወስዱ አይደለም፣ እኔ ወደ ኢየሱስ ልወስደን የመጣሁት የእናንተን አላውቅም እና ደስ ብሎኛል በድጋሚ ስለተገናኘ። ከታላላቆቼ ስለሆኑ ኤርሚን በእድሜ ይበልጠዋል። ፈለገ ትበልጠኛለህ በእድሜ አትዋሽ። አዎ እኔም እንደሚበልጥ ሰው እኮ ነው አክት የማደርገው። ችግር የለም ይበልጣል። በእድሜ ስለሚበልጠኝ ከፈለገ ይጀመርና ስለ ኢየሱስ ፈለገ ይጀምር። ከዛ ሌሎች ስለ ኢየሱስ ብቻ ሌላ ወሬ አልፈልግም። ኢየሱስ ላይ ሴንተር ያደረገ ወሬ ደስ ነው የሚያድን ኢየሱስ ስለሆነ። ለማንኛውም ተባረኩ። የኔ ጥያቄ ምንድነው ለሌሎቻችሁ ካላችሁ፣ እኔ አሁን በዚህ ምድር ህይወት ታከተኝ ከሰለቸኝ፣ ፖለቲከኞች አስጠሉኝ፣ ወደ መንፈሳዊ ህይወት እንመጣ ፈልጌያለሁ፣ ወደ ዘላለማዊ ህይወት ፈልጌያለሁ። ወደ ዘላለማዊ ህይወት እንዴት ነው የምመጣው? እናንተ የገባችሁ ሊገባኝ በሚችል ቃላት ተጠቀሙና ንገሩኝ ነው እያልኩ ያለሁት። በጣም ለማለት ያለው ፈለገ አንተ ትጀምራል። እሺ ምናልባት ጥሩ ነው። እንደዚህ አይነት ወንድሞችን ማግኘት በራሱ እጅግ በጣም መከራ ነው። ስላገኘን እጅግ በጣም ደስ ይላል። ኤርሚ ሰላም ይያለው እንትን በእርግጥ ኤርሚ ላይ ነበር ያየሁት ላይቭውንና መግባት አላሰብኩኝም ነበረ። ግን አንድ ሰዎች ሲነሱ ትንሽ ሚስ አንደርስታንዲንግ ስላለ ያንን ስለተመለከትኩ ግረ መንገዴን ያን እያጠራው ልግባ ብዬ ነው እና ይመስለኛል ቴዲ ወንድማችን ወደ እውነተኛው ሃይማኖት መምጣት እፈልጋለሁ እና ትክክለኛው ሃይማኖት የቱ እንደሆነ ንገሩን የሚል ሀሳብ ተነሳ። እንዳልኩ ወንድማችን ሃይማኖት ምንም አያደርግልህም፣ የሚያደርግልህ ኢየሱስ ነው የሚል ሀሳብን ሲያቀርብልህ ነበር እና የምንናገረው ንግግር ምን አለ መሰረት ቴዲ በአሁኑ ሰዓት መጽሐፍ ቅዱስን ያነበበም ሰው የሰማም ሰው በተመሳሳይ ደላላም የሆነ ሰው እኩል ማሳመን ይችላል።
መሬት ተከራክሮ የሚሸጥ ሰው፣ እቃ ተከራክሮ የሚሸጥ ሰው፣ የቤት ሰራተኛ በቤት ውስጥ ተከራክሮ ቀጥሮ የሚያስገባ ሰውም እኩል በንግግር ደረጃ አዋቂ ሊመስል ይችላል። ነገርን እንዳወቀ ነገርን እንደተረዳ ልታውቅ የምትችለው ግን ሰው ምክንያት የሆኑ ሲያወራ ነው። ስለዚህ ለመጀመሪያ ያክል እንዳልክ ሃይማኖት ምን ማለት እንደሆነ ቢነግረን፣ ምክንያቱም ገና ከጅምሩ ሀሳቡን ትንሽ ያላለ በሌላ መልክ ሲረዳው ስለተመለከቱ ሃይማኖት ምን ማለት ነው፣ ስለ ኢየሱስ ክርስቶስ ማንም ሰው እዚህ ጋር ግራ አልተጋባም። ግን ሃይማኖት ምን ማለት ነው የሚለውን ነገር እስቲ እሱ ትንሽ የሚፈልገውን ያክል ደቂቃ ወስዶ ያብራራል። ከዛ በኋላ ስለ ሃይማኖት እኛ እናወራለን። ሀሳቡን ያነሳው ቴዲ ነው። ቴዲ ደግሞ ያላችሁበትን ነገር አስረዱ ነው ያለው። እኔ ስለ ኢየሱስ ነው ማስረዳው። አሁንም ዲያቆን ፈለገ ስለ የሃይማኖት ድርጅት ወክዬ አልመጣሁም። ወንድም ፈለገ እባክህ፣ ዲያቆን ፈለገ እባክህ። እሺ ጨርስ። እኔ ላስተካክልላችሁ። ቴዲ አሁን ምንድን ነው ወደ ሃይማኖት ወደ ማብራራቱ ከመሄድ በፊት ስለ ኢየሱስ ብቻ ነው የማውቀው። በቃ ይሄው የኔ አቋም ነው። ስለ ኢየሱስ ብቻ የማውቀውን ይሄ መጽሐፍ የነገረኝን እነግርሃለሁ። የኔን ጥያቄ ለምንድን ነው የማትመልሱልኝ? ፈለገ ይመልስልህ። ፈለገ እኔን ተውና የቴዲን መልስልህ። እኔን ተወኝ። ጌታ ይባርክ። እዛ እንዳልክ ተራ ትነግረኛለህ። እኔ ፈለገዬ ቴዲን አውራው። ፈለገዬ ቴዲ ወደ ዘላለም ህይወት መሄድ እፈልጋለሁ አይደል? አንዴ ዘዴ የመንፈሳዊ ነገር አላማው ምንድነው? ጊዜ ያለንበት አይደል? ጊዜያዊ ዓለም ነው። ስንሞት ወይ ገነት ይጠብቀናል ወይ ገሃነም ይጠብቀናል። እኔ ወደ ገሃነም መግባት አልፈልግም፣ ወደ ገነት ነው መግባት የምፈልገው። እናንተ ወደምትሄዱበት እና እንዴት ፈለገዬ እኔን ተወኝ ለጊዜው ለትንሽ ደቂቃ። ቴዲዬ ነው እዛ ላይ ተባረክ። እሺ መልካም ሀሳቦችን ያነሳሁት በእግዚአብሔር በሚያውቀው እኔ እንዳልክን ለማፋጠጥ ወይ ትከሻ ለትከሻ ለመለካካት ሳይሆን ነገር ግን ነገርን ከስሩ ሲወራ መልካም ነው እና ስለዚህ የቴዲን ጥያቄ አነሷለሁ። ግን ዞሮ ዞሮ ቴዲ ያንተ ጥያቄ መመለሱ እንዳለ ሆኖ በተመሳሳይ አንተም ጋር እኔም ጋር ኤርሚም ጋር ሁሉም ጋር ደግሞ ተቀምጠው ደግሞ የሚነሱትን ሀሳቦች የሚያዳምጡ ሰዎች አሉ። ስለዚህ ለነዛ ሰዎች በደንብ አድርገን ማስተላለፍ ያለብን መልእክት እናስተላልፋለን። በመጀመሪያ ሃይማኖት ማለት አስተምህሮ ማለት ነው። አንዳንድ ጊዜ በተለያየ ቦታ ላይ ሰዎች ካለመረዳት ይመስለኛል ሰዎች ሃይማኖተኛ ሲሆኑ ኢየሱስን ይርቁታል፣ ኢየሱስን አያውቁትም የሚሉ ሀሳቦችን ያነሳሉ። እና ሃይማኖት መሰረታዊ ነገር ነው ቴዲ። ሃይማኖት ማለት አስተምህሮ ማለት ነው። ለምሳሌ አንተ የኢትዮጵያ ኦርቶዶክስ ቅድስት ቤተክርስቲያን አማኝ ስትሆን በአብ በወልድ በመንፈስ ቅዱስ አምነህ ነው ክርስቲያን የምትሆነው። እና በአብ በወልድ በመንፈስ ቅዱስ ማመንህ እምነት ነው፣ ትሪኒቲ ነው፣ ወይም ደግሞ ሶስትነትን ግን ለሌሎች የምታስረዳበት መንገድ አስተምህሮ ይባላል፣ ሃይማኖት ይባላል። ዝም ተብሎ ልክ እንደ ይሁኔ በላይ ወይ እንደ ሰማኸኝ በለው ዘፈን የሆነ ያስከውን ብቻ ይዘህ አይ እኔ በቃ ኢየሱስ ነው ኢየሱስ ነው፣ አይ እኔ ስላሴ ነው ስላሴ ነው ስላልክ ክርስቲያን አትባልም ማለት ነው። ሰው እምነት ያለው ሰው ሁሉ አስተምህሯል። ያስተምህሮ ደግሞ ሃይማኖት ይባላል። አንዳንድ ጊዜ ግዕዝ አለማወቅ ነው ወይስ ደዝ ማተር ያን ያክል ጠለቅ ያለ እውቀት አይደለም። ወንድማችን ቴዲ እንግዲህ መዳን የምትፈልግ ከሆነ ልትድን የምትችለው በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በማመን ነው። ኦኬ፣ በእርሱ ማመን ያስፈልጋል። ሰዎች በዚህ ዘመን ለተለያዩ ነገሮች ራሳቸውን ያስገዛሉ። በነገራችን ላይ ፖለቲክስም በራሱ ጣዖት ነው፣ እንደ አንድ ክርስቲያን አረዳድ ማለት ነው። ሰዎች ከክርስቶስ ፈቃድ ርቀው ስጋዊ የሆነ ፍላጎታቸውን ስጋዊ የሆነ ጥማታቸውን የሚያረኩበት መንገድ እንጂ የዘላለም ሕይወትን የሚያገኙበት ነገር አይደለም። በክርስቶስ ኢየሱስ ያመነ ሰው በአጠቃላይ ደግሞ በበጎ ስራ መጽናት አለበት። ይሄ የቅዱስ ቤተክርስቲያናችን አስተምሮ ነው። ቴዲሻ አንድ ሰው በክርስቶስ ኢየሱስ ሲያምን ቅርንጫፍ ይሆናል። በዮሐንስ ወንጌል ምዕራፍ 15 በቁጥር 1 ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እውነተኛ የወይን ግንድ እኔ ነኝ ይላል። እውነተኛ የወይን ግንድ እኔ ነኝ፣ ከዛ ገበሬውም ደግሞ አባቴ ነው ካለ በኋላ ፍሬ የማያፈራው በእኔ ያለውን ቅርንጫፍ ሁሉ ምን ይለዋል ይላል? ያስወግደዋል።
በምክንያት ነው ይህን ሀሳብ ያነሳሁት። ፍሬ የማያፈራውን ቅርንጫፍ ሁሉ ምን ይለዋል? ያስወግደዋል ይላል። ከዛ በኋላ እዛው ቁጥር 2 ላይ ፍሬ የሚያፈራው ኦኬ፣ በእርሱ ላይ ያለውን ቅርንጫፍ ማለት ነው። ፍሬ የሚያፈራውን በእርሱ ላይ ያለውን ቅርንጫፍ ሁሉ ደግሞ አብዝቶ እንዲያፈራ ያጠረዋል ይላል። በጣም በሚደንቅ ቃል ቴዲሻ ቁጥር 6 ደግሞ ወረድ ብለህ ስትመለከት ጌታችን ኢየሱስ እዛው ክፍል ላይ በእኔ የማይኖር ቢሆን ይላል። በእኔ ምንም አይል ቢሆን የማይኖር ቢሆን እንደ ቅርንጫፍ ይሲ የሆነ ምሳሌ ሰጥቶ ማለት ነው። እንደ ቅርንጫፍ ቁጥር 2 ላይ የተጠቀሰው ልክ እንደዛ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል። ስለዚህ አንድ ሰው በክርስቶስ ኢየሱስ በማመን እውነተኛ ከሆነው ከወይን ግንድ ጋር ይጣበቃል፣ which means ቅርንጫፍ ይሆናል። ስለዚህ ቴዲሻ በመጀመሪያ መዳን የሚፈልግ ከሆነ በመጀመሪያ በክርስቶስ ኢየሱስ ማመን አለበት። በነገራችን ላይ ቴዲ በጣም የሚገርም ነገር የክርስትና ህይወት እንዲሁ ስትጀምረው ራሱ በመዳን ነው የምትጀምረው። ምንም አይነት ስራ መስራት አይጠበቅብህም። ለዛ ነው ቅዱስ ዮሐንስ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል የሚያደርግ የዳነው በጸጋው። ጌታችን ኢየሱስ ወደዚህ ምድር የመጣው እኛ ምንም አይነት በጎ ምግባር ኖሮ በጎ ስራ ሰርተን ሳይሆን እንዲሁ ስለወደደን የመጣው። ታዲያ እንዲሁ ስለወደደን የመጣውን ጌታ በማመን ቅርንጫፍ ትሆናል። ቅርንጫፍ ከሆንክ በኋላ ግን መልካም ፍሬ ማፍራት አለበት። አሁን ለምሳሌ ዛሬ በሆይ ሁኔታ ቴዲሻ መጥቷል ምናምን በሉ ኤርሚ ምናምን ቶሎ በሉ ምናምን ብለን ኦኬ በክርስቶስ ኢየሱስ አምኗል ብለን ብቻ መሄድ አይደለም። በክርስቶስ ኢየሱስ ካመንክ በኋላ ደግሞ በበጎ ስራ መጽናት አለብን። ኦኬ በበጎ ስራ መጽናት አለብን። ይሄ የቅዱስ ቤተክርስቲያናችን አስተምህሮ ነው። ስለዚህ ቴዲሻ መዳን ከፈለገ በመጀመሪያ በክርስቶስ ኢየሱስ ያምናል። አንድ ይፈልጋል ጀስቸሮች ኢንተራክት ሊያደርገው ስለሚችል ተወሱ። እሺ ኦኬ እየተንቀሳቀሰ ነበር እንዴ? ስለሁለት ጌታን አላየሁትም ነበር። ይቅርታ። እሺ ኦኬ። ስለዚህ በመጀመሪያ ሰዎች እውነተኛ ከሆነው ከወይን ግንድ ጋር ቅርንጫፍ ሆኖ መጣበቅ አለባቸው። ቅርንጫፍ ከሆኑ በኋላ ደግሞ መልካም ፍሬን ማፍራት አለባቸው። መልካም ፍሬን የማያፈሩ ከሆነ ግን እንደው እዚህ ጋር መጽሐፍ ቅዱስ ይዞ የሚያነብሰው ቢኖር ደስ ይለኝ ነበረ። ቁጥር 2 ላይ ምን ይላል መሰለ? ይወገዳል። ይወቆይ እንዳል ካንተ ስለምፈትል ችግር የለውም እኔ ቀስ እያልኩ ልንገር የሆነ ንባቧን ቶሎ ተረረረ ከሚያረጋት እኔ ቀስ እያልኩ ልንገር ችግር የለውም። በኋላ ላይ ግን ሲያስፈልገን ታውጣለናል። እና ጌታችን ኢየሱስ እንዳለው አንድ ሰው በክርስቶስ ኢየሱስ አምኖ መልካም ፍሬን ማፍራት አለበት። መልካም ፍሬን የማያፈራ ከሆነ ይወገዳል። በክርስቶስ ያላመኑ ሰዎችስ? በክርስቶስ ያላመኑ ሰዎች ልክ በእኔ የማይኖር ብሏቸዋል። ስለዚህ በጌታችን በኢየሱስ ክርስቶስ የማይኖር ቢሆን እንደ ቅርንጫፍ፣ እንዴትኛው ቅርንጫፍ? ቁጥር 2 ነው የተጠቀሰው። እንደዛ ቅርንጫፍ ምን ይሆናል? ይወገዳል። ከዛ ይጣላል፣ ይደርቃል፣ እነርሱን ሰብስበው ወደ እሳት ይጥሏቸዋል። ስለዚህ የትኛውም ሰው የዘላለም ሕይወትን ማግኘት ከፈለገ በጌታችን በኢየሱስ ክርስቶስ ማመን አለበት። እናም ደግሞ በበጎ ስራ መጽናት አለበት። በበጎ ስራ የማይጸና ከሆነ ግን እኔ አምኛለሁ። አሁን ለምሳሌ በፕሮቴስታንቱ ቤት ያለ ትምህርት ብዙ ጊዜ እንደዛ ነው። ይሄ ማመን ብቻ ከአምስቱ ሰሎች ውስጥ አንዱ ያ ነው። እኔ አምኛለሁ፣ ከዛ በኋላ ምንም አይነት በጎ ስራ መስራት አይጠበቅብኝም። አንዴ ጸድቄያለሁ። ይሄ ዋን ሴቭድ ኦልዌይስ ሴቭድ የሚባል አይነት ትምህርት ማለት ነው። እና ልክ እንደዚህ አይነት አካሄድ የሚሄዱ ከሆነ ግን ጌታችን ኢየሱስ እንዳለው በእርሱ አምኖ መልካም ፍሬ የማያፈራ ከሆነ ምን ይላል? ይወገዳል። ስለዚህ ቴዲሻ ዛሬ መጥቶ በክርስቶስ ኢየሱስ ካመነ በኋላ ኦኬ በንስሐ ሕይወት ተመላልሶ ከቀድሞ ኃጢአቱ ርቆ እንደ ማርያም ዘኔን ማለት ነው፣ እንደ ባለሽቷ ማርያም ወይም ደግሞ እንደ መቅደላዊት ማርያም ልክ ከጌታችን ከኢየሱስ ክርስቶስ እግር ስር ወድቃ በክርስቶስ ኢየሱስ አምና ኃጢአቷ ሁሉ ተሰይሮላት በክርስቶስ ያመነች ቅድስት ሴት እንደሆነች ሁሉ ቴዲሻም ተመልሶ እንደ ሎጥ ሚስት ወደ ኋላ ማየት የለበትም ማለት ነው። በክርስቶስ ኢየሱስ ያምናል፣ ከዛ በበጎ ስራ ይጸናል። በበጎ ስራ የማይጸና ከሆነ ግን ዞሮ ዞሮ ማመኑ ብቻውን የዘላለም ሕይወት ያሰጠው። ስለዚህ ልክ ቁጥር 2 ነው የተጠቀሰው ይላል ይወገዳል። እና ቴዲሻ ይህን ሀሳቤ ምናልባት በኋላ ላይ ሌሎች ሀሳቦች ሲነሱ ደግሞ ጨመርመር አደርጋለሁ። ግን አንድ ጥያቄ ስትና እኔ በደንብ ነው በነገራችሁ ላይ ማደምጠው እየቀለዳችሁ እንዳልሆነ ነው ተስፋ ማድረግ የቁም ነገር ነው። ብዙ ነገር ነው ይቀለዳል። ግን የእግዚአብሔር ቃል ስለሆነ የሃይማኖት ጉዳይ ስለሆነ ብዙ ሰዎች እዚህ ጋር 2400 ሰዎች እያደመጧችሁ ነው። እናንተ ጋር ምን ያህል ሰዎች አሉ? ስደማምሩት በጣም ብዙ ሰዎች ነው የሚያዩት። እና ከተቀመጥን አይቀር እኔ እንኳን ዛሬ ባልመጣ ወደ እናንተ የሚመጡ ሰዎች ይኖራሉ። እነሱ ቢያንስ መዳን እንዲሆን የሚጠቀምበት ቁም ነገር
ፈለግ አሁን ቅድም ስትናገር የሰማሁት ከተሳሳትኩኝ ታርመኛለህ። የክርስትና ህይወት ስትጀምር ከድህነት ነው የምትጀምረው አልኩ። ስጀምረው ከድህነት ከሆነ እንደገና መሀል ላይ ደግሞ ኢየሱስ ክርስቶስን ከተቀበልክ በኋላ ደግሞ ስራ ይጠበቅብሃል አልኩ። አንደኛ ሁለቱ ነገሮች አይጋጩም። ሌላኛው ከድህነት መጀመር ከሆነ ኢየሱስ ክርስቶስ መስቀል ላይ መሰቀል ለምን አስፈለገው? ኦልሬዲ ዳንኩ። ኦኬ መልካም። እሺ ቴሪሻ መጽሐፍ ቅዱስ ይዛል አለ አጠገብ? እሺ በኋላ ላይ የሚሰጠን ጥቅስ ታወጣና አንተ ታናበለናለህ። የክርስትና ህይወት ሲጀመር በራሱ ያንን ህይወት የምንጀምረው በመዳን ያልነው ጌታችን ኢየሱስ ክርስቶስ በመስቀል ተሰቅሎ ስጋውን ስለቆረሰልን ደሙን ስላፈሰሰልን which means እርሱ ዘላለማዊ አስታራቂያችን እንደሆነ በነገራችን ላይ ቅድስት ቤተክርስቲያናችን ታሰብራለች። ስለዚህ ክርስቶስ በቀራንዮ መስቀል ላይ ራሱን መስዋዕት አቅራቢ፣ ራሱ መስዋዕት ሆኖ ራሱ ደግሞ መስዋዕት ተቀባይ ሆኖ የሰው ልጅ ለዘላለም ከራሱ ጋር ከባሪ አባቱ ከአብ ከባሪ ወቱ ከመንፈስ ቅዱስ ጋር ስላስታረቀ፣ አዎ በክርስቶስ ኢየሱስ ያመኑ ሰዎች ኦኬ ምንም አይነት ስራ መስራት ሳይጠበቅባቸው በማመን የመዳንን ህይወት ይጀምሩታል። ግን ከጀመሩት በኋላ አይ አንዴ ድኛለሁ ተብሎ ግን ቁጭ ማለት የለም ነው። በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስበው እንደዚህ አይነት ትምህርት የለም። በቃ አንዴ ድኛለሁና ከዛ በኋላ በቃ ምንም አይነት ነገር ብሰራ ምንም አይነት ነገር ባደርግ ይሄ ድነት አይነጠቅም የሚል አይነት ትምህርት የለም። ለምሳሌ ከአምስቱ ሶሎች ውስጥ አንዱ እምነት ብቻ ነው። ሰዎች በማመናቸው ብቻ የዘላለም ህይወትን ያገኛሉ የሚል ትምህርት ምንም አይነት መጽሐፍ ቅዱስ መሰረት የለውም። ነገር ግን በበጎ ስራ መጽናት አለባቸው፣ መልካም ፍሬን ማፍራት አለባቸው የሚለው ሀሳብ ይጋጫል ከዚህ ሀሳብ ጋር ላልከው፣ እስኪ ሁለት የመጽሐፍ ቅዱስ ሀሳቦችን እናንሳ። አንደኛ በመጀመሪያ ያነሳሁት የመጽሐፍ ቅዱስ ክፍልን በደንብ አድርገን እንመልከተው። የዮሐንስ ወንጌል ምዕራፍ 15 ቴዲሻን ታውጣልኝና አንተ ራስህ አብረው እስኪ ዮሐንስ ወንጌል ምዕራፍ 15 ቁጥር ስንት? ከቁጥር 2 ቁጥር 2 ላይ ያለውን አንብበልኝ። ቁጥር 2 ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል። በቃ ይበቃል። አይ በቃ ቁጥር 1ን ከተመለከትከው እጅ ላይ ያለው መጽሐፍ ቅዱስ ጌታችን ኢየሱስ ክርስቶስ እውነተኛ የወይን ግንድ እኔ ነኝ ይልና ይጀምራል። ቅድም እንዳልኩ ሰዎች በማመን እውነተኛ ከሆነው ከወይን ግንድ ጋር ቅርንጫፍ ሆኖ ይጣበቃሉ። እናም ጌታችን ኢየሱስ ከዛ በኋላ ምን አለ? ስለ ቅርንጫፎቹ ሲናገር በእኔ ያለውን which means በእርሱ ያመነ ማለት ነው። በክርስቶስ ኢየሱስ አምኖ መልካም ፍሬ የማያፈራ ካለ ምን ይላል? ቴዲሻ ሲያምበው በእኔ ያለውን መልካም ፍሬ የማያፈራው ምን ይላል? የማያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል። ከዛ ከፍ ብሎ በእኔ ያለውን መልካም ፍሬ የማያፈራው በእኔ ላይ ያለውን ቅርንጫፍ ሁሉ ምን ይለዋል? ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ይሲ ስለዚህ አንድ ሰው በክርስቶስ ኢየሱስ ካመነ በኋላ መልካም ፍሬን የማያፈራ ከሆነ ይወገዳል። ላለመወገድ በክርስቶስ ኢየሱስ አምኗል። ከዛስ መልካም ፍሬን ደግሞ ማፍራት አለበት። መልካም ፍሬን ሲያፈራ ጌታችን ኢየሱስ እንዳለው አባቴ አብዝቶ እንዲያፈራ ያጠራዋል። ቁጥር 2 ላይ አሁን ያነበብከው ክፍል ላይ ይወገዳል የተባለው መልካም ፍሬ ባለማፍራቱ ነው። ማመኑ ብቻውን ከመወገድ አዳነው ወይ አላዳነው? ይሲ በክርስቶስ ኢየሱስ አምኖ አንድ ሰው ከዛ መልካም ፍሬ ማፍራት አለበት። መልካም ፍሬ ማያፈራ ከሆነ ግን ምን ይላል? ይወገዳል። ማመኑ ብቻውን ከመወገድ ምን አይለው? አያድነውም። ሌላ አንድ ጥቅስ እንጀምር እስቲ። የያዕቆብ መልእክት ምዕራፍ 2ን አውጣው። ምዕራፍ 2 ቁጥር 14 ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? በቃ አሁን ቅዱስ ያዕቆብ እንግዲህ በግልጽ አማርኛ የተናገረ ነው። መነሻችን የሆነው ዮሐንስ ወንጌል ምዕራፍ 15 ላይ ነው። ጌታችን ኢየሱስ እንዳለው በእርሱ አምኖ መልካም ፍሬ የማያፈራው ይወገዳል። እናም ቅዱስ ያዕቆብ ከዚህ ላይ ተነስቶ ምን ይለናል? ወንድሞች ሆይ እምነት አለኝ የሚል እምነት አለኝ የሚል ሰው ቢኖር እና ነገር መልካም ስራን የማይሰራ ከሆነ ስራ ግን ከሌለው እምነቱስ ሊያድነው ይችላልን? ይላል። እምነቱ ሊያድነው ስለማይችል ማለት ነው። እስኪ እንደውም እንዲያጠነክርልን ቁጥር 20 አንብባት። እዛው ላይ
የያዕቆብ መልእክት ምዕራፍ 2 ከቁጥር 20 ላይ ምን ይላል ቴዲሻ? አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? ያ እምነት ከስራ ተለይቶ ምን ያለ ነው? የሞተ ነው። ይሄ የቅዱስ ቤተክርስቲያናችን ትምህርት ነው ቴዲሻና ከአነሳን የመጽሐፍ ቅዱስ ሀሳብ ጋር ፈጽሞ የሚጣረስ አይደለም። ስለዚህ አንድ ሰው በክርስቶስ ኢየሱስ አምኖ መልካም ስራን የማይሰራ ከሆነ የዘላለም ሕይወትን አያገኝም፣ ፈጽሞ አያገኝም። ስለዚህ ቴዲሻ የዘላለም ሕይወትን ለማግኘት ቅድም እንዳለው በመጀመሪያ ቅዱስ ቤተክርስቲያናችን የምታስተምረው በክርስቶስ ኢየሱስ እንዲያምን ነው። ካመነ በኋላ ግን በተለያዩ ስውት የሆኑ ትምህርቶች እንዲታለልብን አንፈልግም። ለምሳሌ ቅድም እንዳልኩ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ምናምን የሚባል ነገር አለ። ስሜቴነት ለክርስትና ጸር ነው እና አንዳንድ ስሜት የሆኑ ሰዎች እንደዛ ይላሉ። ነገር ግን የቅዱስ ቤተክርስቲያናችን ትምህርት ምን ይላል? እምነት ከስራ ተለይቶ የሞተ ነው። እምነት ከስራ ተለይቶ ምን ያለ ነው? የሞተ ነው። አንድ የመጨረሻ ጥቅስ ልድገምልህ ቴዲሻ፣ ይቅርታ ነገር አበዛው። ከዛ ለወንድሞች እድል እሰጣለሁ። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ከቁጥር 7 ላይ ያለውን ሀሳብ ምን እንደሚለን እስኪ እንመልከተው። ሰዎች በበጎ ስራ በመጽናት የዘላለም ሕይወትን እንደሚያገኙ ይናገራል። በጣም የተወደደ ቃል ነው። ሮሜ ምዕራፍ 2 ቁጥር 7 በበጎ ስራ በመጽናት ምስጋናንና ክብርን የማይጠፋንም ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል። እሺ በጣም ይሄውን በጣም የተወደደ እኔ በዚህ አጋጣሚ ለቴዲሻ ሳይሆን በጣም ብዙ ፕሮቴስታንት እህቶች ወንድሞች ያላችሁ በጣም በፍቅር እንወዳችኋለን እና ይሄንን ቃል ፕሊስ ደጋግማችሁ አንብቡት። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ከቁጥር 7 ላይ ምን ይላል? በበጎ ስራ በመጽናት በምን አይነት ስራ በመጽናት? በበጎ ስራ በመጽናት ከዛ ምን የሚፈልጉ ምስጋናን ከአምላካቸው ዘንድ ክብርን ከአምላካቸው ዘንድ የማይጠፋ ሕይወትን እሺ ከአምላካቸው ዘንድ ለሚፈልጉ እርሱ ጌታችን ኢየሱስ ክርስቶስ ምን ይሰጣቸዋል? ቴዲሻ ምን ይሰጣቸዋል ይላል? የዘላለም ሕይወትን ይሰጣቸዋል። የዘላለም ሕይወትን ይሰጣቸዋል ይላል እና ይሄ የቅዱስ ቤተክርስቲያናችን ትምህርት ነው። ስለዚህ አንድ ሰው ወደ ክርስቶስ ኢየሱስ ሲመጣ ማለት በክርስቶስ ኢየሱስ ወደ ማመን ሲመጣ በክርስቶስ ኢየሱስ ካመነም በኋላ መልካም ስራን እንዲሰራ ቅዱስ ቤተክርስቲያናችን ታስተምራለች። ያ ብቻ አይደለም። በነገራችን ሌላ አንድ የመጨረሻ ነገር ደግሞ ልንገርህ። አንዳንድ ጊዜ ሰዎች በፍቅር ሰው ጠልቶ አይደለም። ለምሳሌ ፕሮቴስታንት ወንድምቶቻችን እኛን ይጠሉናል የሚል እምነት የለኝም። የሚጠላል ፕሮቴስታንት ካለ ሂዝናት ፕሮቴስታንት ባጭሩ ኢየሱስን የማያውቀውም ማለት ነው። የሚጠራውን ባለበት እና እኛን ኦርቶዶክሳውያንን በጣም በፍቅር የሚወዱን አንዳንድ ፕሮቴስታንት ወንድሞቻችን ኢየሱስን ተቀበሉት፣ ኢየሱስን ተቀብለዋል ይለናል እና ቅዱስ ቤተክርስቲያናችን በክርስቶስ ኢየሱስ የሚያምን ሰው በክርስቶስ ኢየሱስ አምኖ ክርስቶስን እንደተቀበለ ሁሉ ቅዱሳንንም ጭምር እንዲቀበል ያስተምራል መጽሐፍ ቅዱሳችን። ይህን ታውቃለህ ቴዲሻ? ቅዱሳንን ጭምር እንድትቀበል ያደርጋል እናንተ ቤተክርስቲያን። አረ መጽሐፍ ቅዱስ ቅዱሳንን ጭምር እንድትቀበል ያስተምራል። በምን እንትን ነው? አንድ ጥቅስ ብቻ ላንሳ። አሁን አንዳንድ እያልኩኝ ጊዜ ከምፈጅ ለኔርሚ ምድል እንድሰጥ ይሄን ብቻ ላንሳው። በምክንያት ነው ያነሳሁት። አንዳንድ ጊዜ ትንሽ ከዛ ቤት ጋር ተያይዞ ያው የኛ የምንለይበትን ሀሳቦች ለማንሳት ብዬ ነው። የማቴዎስ ወንጌል ምዕራፍ 10 ቁጥር 40 ምን ይላል? ምዕራፍ 10 40 ኦኬ። እዚህ ጋር እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ቴንክ ዩ። ጌታችን ኢየሱስ ክርስቶስ ራሱ በማይታበል ቃሉ የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ በዚህ ክፍል ላይ ለቅዱሳኑ እንዲህ አለ፣ እናንተን የሚቀበል ይሰማል፣ እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል ደግሞ የላከኝን ይቀበላል ይላል። እንደውም ቁጥር 41 ላይ ወረድ ብለህ ስትመለከተው ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። ጻድቁ የሚሰራውን ስራ ሰርቶ እኮ አይደለም፣ ጻድቅን በጻድቅ ስም ኦኬ፣ ሪስፔክት መስጠት ኦኬ፣ አይ ጻድቅ ነው ብሎ ማመን ማለት ነው። ነብዩንም ደግሞ በነብዩ ስም የሚቀበል የነብዩን አንዳንድ ጊዜ ሂርሻኒ በግል ስለሚገርመኝ ነው። አንዳንድ ጊዜ በቤተ ክርስቲያን ውስጥ ያሉ ቅዱሳንን መቀበል የሚያከታቸው ሰዎች እነዩ ጩፋን ነብይ ብሎ መቀበል ግን አይከብዳቸውም። በጣም የሚገርመኝ እኔ በግሌ ስለሚገርመኝ እና ጌታችን ኢየሱስ ግን ለቅዱሳኑ ይህን ያክል ክብር ሰጥቷል።
ጌታችን ኢየሱስ ክርስቶስ ተቀብሎ አንድ ሰው አይ የለም እኔ ቅዱሳን ይሄ ጻድቃን የምትሉት ነገር የራሱ ጉዳይ ምናምን የሚል ከሆነ ባጭሩ ከመጽሐፍ ቅዱስ መስመር የወጣ ሰው ነው ማለት ነው። መጽሐፍ ቅዱሳችን ግን ምንድን ነው የሚያስተምረን? በክርስቶስ ኢየሱስ ያመነ ሰው ክርስቶስን ተቀብያለሁ የሚል ሰው ቅዱሳንን ጭምር አብሮ መቀበል አለ። ጻድቅን በጻድቅ ስም ያመነ የጻድቁን ዋጋ ያገኛል። ነብዩንም በነቢይ ስም ያመነ የነቢዩን ስም ያገኛል። እንደውም በእነሱ ስም የተራበ ማብላት የተጠማ ማጠጣት በራሱ የዘላለም ሕይወትን ያሰጣል ብላ ቅዱስ ቤተክርስቲያናችን ታስተምራለች። ይህን ያክል አስፈላጊ አይደለም ሀሳቡ፣ ግን ይሄን ብቻ ብዬው ልለፍ። ቁጥር 42 ላይ ምን ይላል? ቁጥር 42 ንሰሙ ዲዲሻ 42 ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋዋ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም። ኦኬ፣ በማን ስም የሚያጠጣ ነው የሚለው እዚህ ላይ? በማን ስም? በደቀ መዝሙር ስም። ቴንክ ዩ። በእነዚህ አይነት በጎ ስራ የሚጸኑ ሰዎች ምን አይነት የማይጠፋ ዋጋ ነው ጌታችን ኢየሱስ የሚሰጣቸው? ቅድም አንብበነዋል። በጣም በሚደንቅ ቃል ቁጥር 42 ላይ ጌታችን ኢየሱስ ስለ ቅዱሳኑ ቅዱሳን ይሄን ያክል ክብር አላቸው በክርስቶስ አንደበት ተነግሮላቸዋል። እና ምን ይለናል እዚህ ክፍል ላይ? ጌታችን ኢየሱስ ማንም ከነዚህ ከታናናሾቹ ለአንዱ እንኳን በደቀ መዛሙርቴ ስም ቀዝቃዛ ውሃን የሚያጠጣ በእነሱ ስም ማለት ነው፣ ቀዝቃዛ ውሃን እንኳን የሚያጠጣ እውነት እላችኋለሁ ዋጋው ምን አይልበትም አይጠፋበትም ይላል። እና በእንዲህ ያለ በጎ ስራ ደግሞ የሚጸኑ ዋጋቸው ምንድነው ስንል ቅድም አንብበነዋል። ይሻል አለማልፋት ያክል በበጎ ስራ በመጽናት ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ቁጥር 7 ላይ በበጎ ስራ በመጽናት ምስጋናን፣ ክብርን፣ የማይጠፋ ሕይወትን ለሚፈልጉ እርሱ ጌታችን ኢየሱስ ክርስቶስ የዘላለም ሕይወትን ይሰጣቸዋል ይላል። ስለዚህ ሰዎች በክርስቶስ ኢየሱስ ካመኑ በኋላ በበጎ ስራ መጽናት አለባቸው። የማይጸኑ ከሆነ ግን ይሄ ፍጹም አጋንንት የሆነ ትምህርት ነው፣ ከክርስቶስ የሆነ ትምህርት አይደለም። በክርስቶስ ኢየሱስ አምኛለሁ፣ አንዴ ጸድቄያለሁ፣ ከዚህ በኋላ እኔ ኃጢአት የለም ምንም ነገር ቢሆን ችግር የለውም የሚሉ ሰዎች ስውት ነው። የተለያዩ ማስረጃዎችን ማውጣት እንችላለን። በዚህ ዙሪያ የሚያምኑ ሰዎች አሉ። ለምሳሌ ኃጢአት ብትሰሩ እንኳን እግዚአብሔር አይቆጣችሁ የሚሉ ምሁር የሚባሉ መምህራን የሚባሉ ሰዎች አሉ። እና እንዲህ አይነቱ ትምህርት ፍጹም ከመጽሐፍ ቅዱስ እውነት የራቀ ነው። ስለዚህ ቴዲሻ መዳን የሚፈልግ ከሆነ በመጀመሪያ በክርስቶስ ኢየሱስ ማመን አለበት። በክርስቶስ ኢየሱስ ካመነ በኋላ ደግሞ በበጎ ስራ መጽናት አለበት። አመሰግናለሁ። ጊዜ ያክብርልኝ።